በዛሬው አፋን ኦሮሞ የትምህርት ክፍላችን በስልክ ጥሪዎች ወቅት የምንጠቀማቸውን የተለያዩ አረፍተ ነገሮች እና ሐረጎችን እንመለከታለን። በሩም ሳርፈፋ ትምህርት 4 ቢልቢላ ስልክ። ቀጥለን የተለያዩ ሐረጎችን ለየብቻቸው እንመለከታለን። ሃሎ ኦብሳዳ ሃሎ ኦብሳ ነኝ። በዚህ ሐረግ ውስጥ ኦብሳ የሚለው ቃል ውስጥ የራሳችንን ስም እያስገባን መናገር እንችላለን። ሃሎ ኦብሳዳ ሃሎ ኦብሳ ነኝ። ሃሎ ኦቦ ቢቂላዳ ሃሎ አቶ ቢቂላ ኖት። ሃሎ ኦቦ ቢቂላዳ ሃሎ አቶ ቢቂላ ኖት። ኦቦ ፈይሳ ሀሶፍሲሱ ደንደአ ላታ አቶ ፈይሳ ማነጋገር እችል ይሆን? ኦቦ ፈይሳ ሀሶፍሲሱ ደንደአ ላታ አቶ ፈይሳ ማነጋገር እችል ይሆን? ዳምሳ ዮኪን ኤርጋ ኢቲናፍ ሂሙ ደንዴሳ መልእክት ልትነግሪልኝ ትችላለህ ወይንም መልእክት ልትነግሪልኝ ትችያለሽ። በዚህ አረፍተ ነገር ውስጥ ዳምሳ ወይንም ኤርጋ የሚለው ቃል መልእክት የሚለውን ቃል ይተካልናል። በሌላ ደግሞ አነጋገር ዳምሳ ዮኪን ኤርጋ ካኡነን ደንዳ መልእክት ማስቀመጥ እችላለሁ። ዳምሳ ዮኪን ኤርጋ ካኡነን ደንዳ መልእክት ማስቀመጥ እችላለሁ። ሰዓቲ ሜቃቲ ቢልቢሉ ስንት ሰዓት ላይ ልደውል? ሰዓቲ ሜቃቲ ቢልቢሉ ስንት ሰዓት ላይ ልደውል? ለኮፍሲቺ ቀበሜ ጅራ ስልኩ ተይዟል። ለኮፍሲቺ ቀበሜ ጅራ ስልኩ ተይዟል። ነምኒ ካሱ እንጅሩ የሚያነሳ ሰው የለም። ነምኒ ካሱ እንጅሩ የሚያነሳ ሰው የለም። ኤኙ ጀዱ ማን ልበል? ኤኙ ጀዱ ማን ልበል? ሜቲን ጀደማ ሜቲ ይባላለሁ። ዲፈማ ሲያቶኮ አንድ ጊዜ ይቅርታ። ዲፈማ ሲያቶኮ አንድ ጊዜ ይቅርታ። ገዲ በኤጅራ ወጥቷል። ገዲ በኤጅራ ወጥቷል። አሲንጅርቱ እዚህ የለችም። አሲንጅርቱ እዚህ የለችም። አያንቱ ቢልቢልቴ ቱርቴ ናንጀዲን አያንቱ ደውላ ነበር በልልኝ ወይንም በይልኝ። አያንቱ ቢልቢልቴ ቱርቴ ናንጀዲን አያንቱ ደውላ ነበር በልልኝ ወይንም በይልኝ። ቦዴ ቢልቢሉ ደንዴሳ በኋላ መደወል ትችላለህ ወይንም በኋላ መደወል ትችያለሽ። ቦዴ ቢልቢሉ ደንዴሳ በኋላ መደወል ትችላለህ ወይንም ትችያለሽ። ዳምሳ ዮኪን ኤርጋ ፉደቹ ደንዳ መልእክት መውሰድ እችላለሁ። ዳምሳ ዮኪን ኤርጋ ፉደቹ ደንዳ መልእክት መውሰድ እችላለሁ። ዳምሳ ኒቀብዳ መልእክት ይኖርሃል ወይንም ይኖርሻል። ዳምሳ ኒቀብዳ መልእክት ይኖርሃል ወይንም ይኖርሻል። ቦደም ቢልቢላ በኋላ ደውልልካለሁ ወይንም ደውልልሻለሁ። ቦደም ቢልቢላ በኋላ ደውልልካለሁ ወይንም ደውልልሻለሁ። ለኮፍሲኮ ዱዋ ሰገል ሰዴተሚ ቶርባ ሶዶሚ አፉር ሸንተሚ ጃ ዱዋ ዱዋ ስልክ ቁጥሬ 09 87 34 56 00 ነው። ለኮፍሲኮ ዱዋ ሰገል ሰዴተሚ ቶርባ ሶዶሚ አፉር ሸንተሚ ጃ ዱዋ ዱዋ
ስልክ ቁጥሬ 09 87 34 56 00 ነው። ኢፈማ ለኮፍሰ ዶጎጎራ ኢረቲ ቢልቢልቴ ይቅርታ በተሳሳተ ቁጥር ላይ ነው የደወልከው ወይንም የደወልሽው። ኢፈማ ለኮፍሰ ዶጎጎራ ኢረቲ ቢልቢልቴ ይቅርታ በተሳሳተ ቁጥር ላይ ነው የደወልከው ወይንም የደወልሽው። ወይታ አችጌሱና ቢልቢሊ እዛ ስትደርስ ወይንም ስትደርሺ ደውልልኝ ወይንም ደውይልኝ። ወይታ አችጌሱና ቢልቢሊ እዛ ስትደርስ ደውልልኝ ወይንም እዛ ስትደርሺ ደውይልኝ። እስካሁን ያየናቸውን የተለያዩ ሐረጎችና አረፍተ ነገሮች በቃለ ምልልስ ውስጥ ከተን እንደ ምሳሌ እንመልከት። ፈኬኛ ምሳሌ በዚህ ምሳሌ ውስጥ በሄለን እና በቢቂላ መካከል የተደረገ ንግግርን እንመለከታለን። ሄለን ሃሎ ሄለን ዳ ማል ሲገርጋሩ ሄለን ሄሎ ሄለን ነኝ ምን ልርዳክ ወይንም ልርዳሽ ወይንም ልርዳዎት። እነዚህን ሶስቱን ቃላቶች ማል ሲገርጋሩ በሚለው ሐረግ መተካት እንችላለን። ቢቂላ ሃሎ ቢቂላ ዳ ፈይሳ ወሊን ሐሰኦ ደንዳ ማሎ ቢቂላ ሃሎ ቢቂላ ነኝ ከፈይሳ ጋር መነጋገር እችላለሁ ባክሽን። ሄለን ኢፈማ ሲያቶኮ ወሊን ሲና ገርሲሳ ዮኪን ኢፈማ አልቶኮ ወሊን ሲን ቁናምሲሳ። ሄለን ይቅርታ አንድ ጊዜ አገናኝሃለሁ። ሄለን ኢፈማ ኦቦ ቢቂላ ፈይሳን አማ ወልገይ ይረጅሩ ዳምሳኒ ቀብደኒ ዮኪን ዳምሳ ካኡፍ በርባዱ። ሄለን አቶ ቢቂላ ይቅርታ ፈይሳ አሁን ስብሰባ ላይ ናቸው መልእክት ይኖሮታል። ቢቂላ ኤየን ሃማ ደንደኤቲ ደፊ አከናፍ ቢልቢሉ ኢቲናፊምታ ዋና ሪፈቺሳዳ። ቢቂላ አዎ በቻለው መጠን ቶሎ እንዲደውልልኝ ትነግሪልኝ አፋጣኝ ነው። ሄለን ኤየን ነንደንዳ ኢኒ ቢልቢለኬ ቀባ ሄለን እችላለሁ ስልክ ቁጥርህ አለው። ቢቂላ ለኮፍሳ ይደሆጂ ኮቲ ቀባ ገሩ ሜደበለታን ከን ኡንፋኮ ሲፈንኬና ኩኖ ዱዋ ሰገል ሰዴተሚ ቶርባ ሶዶሚ አፉር ሸንተሚ ጃአ ዱዋ ዱዋ። ቢቂላ የመስሪያ ቤት ስልክ ቁጥሬ ያለው ነገር ግን የግል ስልክ ቁጥሬ ልስጥሽ ይኸው 09 87 34 56 00። ሄለን ሜ ዴቢሴን ሲፍ ዱቢሳ ዱዋ ሰገል ሰዴተሚ ቶርባ ሶዶሚ አፉር ሸንተሚ ጃአ ዱዋ ዱዋ። ሄለን እስቲ መልሼ ላንብብልክ 09 87 34 56 00። ቢቂላ ሲሪዳ ገለቶሚ ባዬ ነጋቲ ቢቂላ ትክክል ነው አመሰግናለሁ በጣም ደህና ሁኚ። ሄለን ነጋቲ ሄለን ደህና ሁን። እስካሁን የተመለከትናቸውን አረፍተ ነገሮችና ሐረጎች በአንድ መልመጃ እናያቸዋለን። ጥያቄ 1 ማን ልበል? ይህንን በአማርኛ የተጻፈ አረፍተ ነገር ወደ አፋን ኦሮሞ ተርጉሙ። ጥያቄ 2 ስልክ ቁጥሬ ዳሽ ነው። ዳሽ በሚለው ፋንታ የራስዎን ስልክ ቁጥር አስገብተው በአፋን ኦሮሞ ይህንን አረፍተ ነገር ይናገሩ። ጥያቄ 3 ስንት ሰዓት ላይ ልደውል? ይህንን አረፍተ ነገር ወደ አፋን ኦሮሞ ይተርጉሙ።
የዛሬው ትምህርታችን ይሄንን ይመስል ነበር። ስለተከታተሉን እጅግ አድርገን እናመሰግናለን። በኢሜል አድራሻችን kakuofficial@gmail.com እንዲሁም በሶሻል ሚዲያ አካውንቶቻችን ላይ በፌስቡክ፣ በቴሌግራም፣ በኢንስታግራም፣ በቲክቶክ፣ በትዊተር፣ በሊንክድኢን ከኩ ኦፊሻል በሚለው ስማችን ሊያገኙን ይችላሉ። ማንኛውም ጥያቄ ወይንም አስተያየት ካሉት ለኛ ከመላክ ወደ ኋላ ይበሉ። ገለቶማ እናመሰግናለን።